የዛሬ ወንጌል የምናነበው ወደ ሮሜ ሰዎች ምዕራፍ 15 ከአንድ ጀምሮ ያለው የእግዚአብሔር ቃል እንሰማለን። እኛ በእምነት ብርቱዎች የሆነ የደካሞችን ድካም መሸከም ይገባናል እንጂ ራሳችንን ብቻ የምናስደስት መሆን የለብንም። እያንዳንዳችን ሌላ ሰው በእምነቱ እንዲጠነክር እርሱን የሚጠቅመውና የሚያስደስተው ነገር እናድርግ። ክርስቶስ ራሱን አላስደሰተም፣ ይልቁንም ሰዎች አንተን የሰደቡበትን ስድብ በእኔ ላይ ወርዶ የሚለው የቅዱስ ቃል መጽሐፍ የአባባል ደረሰበት። ከዚህ ቃል እግዚአብሔር የሚያስተምረን እኛ ለወንድሞቻችን ብርቱዎች መሆን እንዳለብን። ብርቱ ኢየሱስ ክርስቶስ በዚህ ምድር ላይ ሲመጣ የራሱን ነገር ብቻ ወይ ለራሱ ጥቅም ብቻ እንኳን የሚመጣው ኢየሱስ የመጣው ለማን ነው? ለኃጢአተኞች ነው አይደል? ለቅዱሳን ነው። ለኃጢአተኞች እስከመጣ ድረስ እግዚአብሔር እኛን እንደው ይፈልጋል፣ ሌሎቹ መዳን እንድንሆን ይፈልጋል። ዛሬ በቃሉ ላይ የሚነግረን እያንዳንዳችን ለሌላ ሰው በእምነቱ ቢጠነክር እርሱ የሚጠቀመውንና የሚያስደስተውን ነገር እናድርግ። ጓደኞቻችን እኛ የምንፈልገውን ነገር ብቻ ነበር። እኛ ለጓደኞቻችን ቢሰርቁልን መልሰን መስደብ አይደለም ያለብን፣ መስደብ የለብንም። ገሰጽ ማለት ይኖርብናል። ሲመጡ እኛ ጓደኞቻችን ከመጡ እኛ ሄደን መምጣት የለብንም። እግዚአብሔር እንደዛ እግዚአብሔር ምንድነው? ለሌሎች ሰዎች ደስታ ሁኑ፣ መንገድ ሁኑ ይላል እና እኛ እግዚአብሔርን ብቻ እንወደዋለን ብቻ ሁሉ ጊዜ ማለት እንችላለን። እግዚአብሔር የምንወደው ከሆነ በተግባር ማሳየት ነው። እኛ ከምንወደው ነገር ለራሳችን ከምንለው ነገር ወጥረን ሌላ ሰው መኖር ያስፈልጋል ማለት ነው። ገባችኋ? ዛሬ ስንሰበሰብ የእግዚአብሔር ቃል ሰምተን ብቻ መሄድ ሳይሆን አንዳንድ ጊዜ የእግዚአብሔር ቃል የሰማነውን ነገር በጥሞና በተግባር ማከናወን ያስፈልጋል። ለምሳሌ እያስተማርኩኝ እዚህ ጋር እርስ በራሳችሁ ስትጣሉ ይሄ አይሆንም ማለት የእግዚአብሔር እንወደዋለን ማለት አንችልም። አሁንም ብያለሁ፣ እግዚአብሔር የምንወደው ራሳችንን ስንገል፣ እግዚአብሔር ደግሞ ልጆችን ይወዳል አይደል? ስለዚህ እናንተ ደግሞ እግዚአብሔር የምትወዱ ከሆነ ራሳችንን ገዝተን ሌሎች ሰዎች ደስታና መንገድ መሆን ያስፈልጋል። ወደ እግዚአብሔር መንገድ ያስፈልጋል። ምክንያቱም ክርስቶስ እዚህ ምድር ላይ ሲመጣ ስለ ራሱ አልኖረም። ስለኛ ብሎ ተሰቀለ አይደል? አለመሰቀል አይችልም እንዴ? ይችላል። ግን ለማን ብሎ የሰቀለው? ለእኛ። ለማን ብሎ ነው የሞተው? ለማን ብሎ የተገረፈው? ስለዚህ ለእኛ እስከሆነ ድረስ እኛ ለክርስቶስ መኖር ያስፈልገናል። ለክርስቶስ መኖር እኛ መሞት ሲያልፍ መጀመሪያ ትንሹ ይጀምራል። ምንድነው? ጓደኞቻችን እኛ ሲሰርቁ ሊሆን ይችላል፣ ስንጋጭ እኛ አለመጣላት። እሺ መምከር፣ ለጓደኞቻችን ምክር መምከር። እግዚአብሔር ደስ የሚለው እኛ እስከ ሞተልን ድረስ እግዚአብሔር ኢየሱስ ክርስቶስ ስለኛ በደላችን ኃጢአታችን ብሎ እስከ ሞተልን ድረስ እኛ ለክርስቶስ መገዛት ያስፈልጋል። እሺ ጸሎት እንጸልያለን። እግዚአብሔር የሰማነውን ቃል በልባችን ውስጥ ያሳድርልን። አሜን አትሉ? እግዚአብሔር የሰማነውን ነገር በልባችን ውስጥ ያሳድርልን። እግዚአብሔር የሰማነውን ቃል በተግባር እንድናውል ያድርገን። ለጌታ ዘምራለሁ፣ ለጌታ ዘምራለሁ፣ ለጌታ ዘምራለሁ፣ ለነገሥታት ንጉሥ አውራ
አውራታት ክንዴ ጉልበቴ ሆዴ አንገቴ ምላሴ ላላላ ለጌታ ዘምራለሁ ለነገስታት ንጉስ አውራታት ክንዴ ጉልበቴ ሆዴ አንገቴ ምላሴ ላላላ ለጌታ ዘምራለሁ ለነገስታት ንጉስ አውራታት ክንዴ ጉልበቴ ሆዴ አንገቴ ምላሴ